ሻችሁ እግዚአብሔር ይመስገን እንደምን አመሻችሁ። እግዚአብሔር ይመስገን እንድትሸነፉ ሳይሆን እንድታሸንፉ ነው የምንፈልገው። እዚህ በእርዳታ በሚሰጡበት ጊዜ 200 ብር 100 ብር ምን ይሰራል? 100 ብር አይገዛምና በአሁኑ ሰዓት ለምን መለኪያ ስላለን ነው። አሁን ይህን ቤተክርስቲያን እዚህ ተወልደው ያደጉ የውጫሌ ልጆች ናቸው። እየደከሙ እያገለገሉ ያው አስተዳዳሪው አሉ። ጥሩ የበረከት አባት አላችሁ። እግዚአብሔር ይጠብቃችሁ እንላለን። አሜን። ይህን ቤተክርስቲያን በተለይ በስፋት እየተከታተለ ያለ ወንድማችን ጴጥሮስ አሸናፊ ነው። ወንድማችን በስዊዘርላንድ ሆነ እንድትከታተል እንፈልጋለን። ይህ ቤተክርስቲያን በአንድ ዓመት ውስጥ ላይ ባልሞላ ውስጥ ላይ ተጠናቆ ወደ መንበሩ ክብር እንዲገባ የበለጠ የቀረውን ትብብር እንድታደርግ በመላው የውጫሌ ሕዝብ ላይ መልእክት ላስተላልፍ እንፈልጋለሁ። በርታ ወንድማችን። እናቱም አለው። እግዚአብሔር ልጆን ይባርክልን። በጣም የከፍተኛ ትምህርት ቤታቸው ተወልደው ያደገበት እዚህ ነው። እሱም ተወልደው ያደገበት እዚህ ነው። የውጫሌ ልጆች እናንተም ወደ ተለያየ አገር በምትሄዱበት ጊዜ ሀገራችንን ምንረሳ ብለው ውጫሌ ምንረሳ ምን ልበል እጄን ትርሳ ለተወለዳችሁባት ለተጠመቃችሁባት ላደጋችሁባት የማትረዱ ከሆነ ግን ፍጹም ኦርቶዶክሳውያን ክርስቲያኖች አይደላችሁ። የማንነታችሁ የክብራችሁ መግለጫ ናት። ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አያንበረክካትም፣ ሰዎችም አያሸንፏትም። እሷ ታሸንፋለች እንጂ ማንም አያሸንፋትም። ይህን ማወቅ አለበት። በተለይ የወንድማችን መስቀልን ለእናንተ የክብር መስቀል የበረከት መስቀል መስቀል ኃይላችን ነው። በመስቀሉ አጋንንትን እናሸንፋለን። ለሁላችሁ ባይደርስም ለተወሰኑ ሰዎች ለበረከት ወንድማችን አሸናፊ ጴጥሮስ አሸናፊ የላከው መስቀል ስለሆነ ባርከን ለእያንዳንዳችሁ እናድላለን። ሌላ ግን እዚህ ያላችሁ እጃችሁ ሁላችሁ አውጡ። ልያችሁ ይውጣ እጃችሁ። እውነት ለገብርኤል እውነት ለሚካኤል አንዳንድ 100 ብር መስጠት ያቅታችኋል? አያቅተንም ስትበሉ አያቅተንም። ሁላችሁ እጃችሁን ያወጣችሁ በሙሉ በኃይለ መስቀሉ ለቤተ ክርስቲያን ያልሆነ ለእግዚአብሔር ያልሆነ ገንዘብ ይበጣጠስ። ለእግዚአብሔር የምትሰጡ ከሆነ ግን በቤታችሁ ላይ በረከት ይሰፍናል። የተወለዱ ልጆቻችሁ ለቁም ነገር ይበቃሉ። ተምረው በዩኒቨርሲቲ ተመርቀው ሀገርን የሚያገለግሉ ልጆች ይፈጠራሉ ማለት ነው። ስለዚህ ይህንኛ መልእክት እዚህ ብቻ ሳይሆን መስቀሉ የሚካኤል ዕለት ነው የምናድለው። ጠዋት የሚካኤል ዕለት ሁላችሁ እዚያ እንድትመጡ መስቀሉ ባርከን ለእያንዳንዳችሁ እናስተላልፋለን። አሁን ግን ይህን ቤተክርስቲያን የሚያምር ቤተክርስቲያን ደስ የሚል ቤተክርስቲያን በውጫሌ ይሄ በመሰራቱ አጠቃላይ ለዚህ ገንዘብ ያወጣችሁ በሙሉ ዘር ይውጣላችሁ እንላለን። ቤታችሁ ብትሰሩት ነገ ጥላችሁ ትሄዳላችሁ። ወይን አምረ ለተሞተነ የምንሞትበት ዕለት ኳለ እየተናናቁ እኛ የማንን የእግዚአብሔር እኛ የማንን የእግዚአብሔር ገንዘቡ የማን ነው? የእግዚአብሔር እናንተስ የማን ናችሁ? የእግዚአብሔር ስለዚህ የእግዚአብሔርን ለእግዚአብሔር አድርጉ። የእግዚአብሔርን ለእግዚአብሔር አድርጉ።
አሁን ይህን ቤተክርስቲያን በእኔ አሰራር በሆነ በ6 ወርና በ3 ወርና አጠናቅቄ ማስረከቡ ይህ ቤተክርስቲያን ማለት ነው። አሁን መቆየት ስለሌለው ጃንጥላ ቢኖር ደስ ይለኛል። በጃንጥላ ቢዞር ደስ ይለኛል።